ፕሮፌሽናል ማስታወቂያዎች ሲሰሩ ዩዥዋሊ ወጪው በጣም ብዙ ነው። አክተሮች፣ ሴቱ፣ ካሜራማን፣ ኤዲተር፣ አኒሜተር ብዙ ኢንቨስትመንት ይጠይቃል። ይህን ሁላ በነፃ የምናገኝበት መንገድ አለ? አዎ። በዚህ ቪዲዮ የ10 ሚሊዮን ዶላር አድ በዚሮ ኢንቨስትመንት እንዴት እንደሰራሁት ላሳያችሁ ነው። ዝግጁ ናችሁ? እንጀምር። ኦልራይት፣ መጀመሪያ እዚህ ዌብሳይት ውስጥ ግቡ። ስሙን ለመያዝ ከበድ ስለሚል ከታች ዲስክሪፕሽኑ ላይ ሊንኩን አስቀምጬላችኋለሁ። ዌብሳይቱ እንደምታዩት ቻይነኛ ነው። ወደ እንግሊዝኛ እንዲቀይርላችሁ እችን በተን ስዊች ማድረግ ነው። እንደምታዩት ብዙ ኦፕሽኖች አላችሁ። ለዛሬ ግን ቪዲዮ ጀነሬሽን ሞዴላቸውን ነው የምንጠቀመው። ኦልራይት፣ ሲኑን ጀነሬት ማድረግ እንጀምር። የመጀመሪያው ሲን የሚሆነው ይሄ ሰው የሚውዚየም ውስጥ ቁጭ ብሎ ሲደክመውና ሲደብረው ነው። ይህንን ለመስራት እችን ሬፈረንስ ኢሜጅ እንጠቀማለን። አፕሎድ ካደረግነው በኋላ ፕሮምፕቱን እንጽፋለን። ይህንን ለማድረግ ቪዲዮ እንዴት እንደሚሄድ በጭንቅላታችሁ ስላችሁ በዲቴል መጻፍ ነው። ለእንደዚህ ቪዲዮ ለምሳሌ ካሜራ ሙቭመንት ወይም ካሜራው እንዴት እንደሚንቀሳቀስ እና ካራክተር ሙቭመንት ወይም ካራክተሩ እንዴት እንደሚንቀሳቀስ መግለጽ አለባችሁ። ከዛ በተረፈ ኔጌቲቭ ፕሮምፕት ወይም ቪዲዮ ላይ መኖር የሌለበትን ነገር ብትገልጹ የተመረጠ ነው። ለዚህ ቪዲዮ የተጠቀምኩትን ኔጌቲቭ ፕሮምፕት ዲስክሪፕሽን ላይ አስቀምጬላችኋለሁ። ጀነሬት ያደረግነው ቪዲዮ ይህን ይመስላል። ፕሮሰሱ በደንብ እንዲገባችሁ ሲንቱንም እንዴት እንደሰራሁት ላሳያችሁ። ልክ እንደ ቅድሙ መጀመሪያ ቆንጆ ሬፈረንስ ኢሜጅ እናዘጋጃለን። ከዛም ኢሜጁን አፕሎድ እናደርገዋለን። ለዚህ ሲን ይሄ ፔንቲንግ ውስጥ ያለው ካራክተር ጭንቅላቱን ከፔንቲንግ ውስጥ አውጥቶ ዞር ዞር ብሎ አይቶ ከዛም ወደ ቀኝ እጁን ዘርግቶ እቃ ላይ ያመጣ እንዲያስመስል ነው የምንፈልገው። ስትሰሙት ራሱ ግን የምንፈልገው በጣም ብዙ ነገር እንደሆነ ያስታውቃል። በዛ ላይ ደግሞ ይሄ ሞዴል 5 ሰከንድ ርዝመት ያለው ቪዲዮ ነው የሚሰጠን። ስለዚህ ለሁለት እንክፈለው። መጀመሪያ አካባቢውን ዞር ዞር እያለ ሲመለከት ያለውን ቪዲዮ ፕሮምፕቱን እናስገባ። ከዛም እሱን ከሰራን በኋላ የእሱን ቪዲዮ የመጨረሻውን ፍሬም እንጠቀምና ለሁለተኛው ፓርት ልክ እንደ ሬፈረንስ ኢሜጅ እንጠቀመውና አዲስ ቪዲዮ እንሰራለን። ይሄ መንገድ ካሜራ አንግሉ ሳይቀየር ረዘም ያለ ቪዲዮ ለመስራት ያገለግላቸዋል። ኢዘር ዌይ አሁን የሰራነው ቪዲዮ ይህን ይመስላል። ልክ እንደዚህ እያደረግን ሌሎችን ክሊፖች ጀነሬት እናደርጋለን። ይህንን ከጨረሰን በኋላ በፈለጋችሁት ኤዲቲንግ ሶፍትዌር ክሊፖችን በኦርደራችሁ ታስገባቸዋላችሁ። ዘፈኑን ትጨምሩታላችሁ። ከዛም የተሻለ ውጤት ለማግኘት ቤዚክ ኤዲቲንግ ልክ እንደ ትራንዚሽን ወይም ሞሽን ብለር መጨመር ትችላላችሁ። ከዛም የሰራነው ማስታወቂያ ይህን ይመስላል። እስከዚህ ድረስ ካያችሁት በጣም አመሰግናለሁ። ያልገባችሁ ነገር ካለ በኮሜንት አሳውቁኝ። በቀጣይ ጊዜ እስከምንገናኝ ድረስ ቻው።